አላቅም። ኧረ ሩታ አልተቻለችም። ኧረ ሩታ አልተቻለችም። ኧረ ይመችሽ፣ በእውነት ምርጥ ተዋናይ ሆነሻል። ይመችሽ። አብርሽ ፈራት እኮ እናንተ፣ አብርሽ ፈራት። በእውነት በእውነት የምር ምርጥ ተዋናይ ነው የሆንሽው። ይመችሽ፣ ይመችሽ፣ ይመችሽ። ወይ አብርሽ ኪሎ የጨምሯል። ከበርኩ ሆይ ግራ ገባው። አብርሽ የሚለው ጠፋ። እውነት እየሸሸ ነበር እኮ ደግሞ አይታችሁት ከሆነ ማለት ነው። ይመችሽ፣ በእውነት ሰራሽላቸው። ለማንኛውም ወይኔ ሩታ፣ ወይኔ ሩታ ዛሬ በሳቅ ነው የጨረስኩት። እኔ እኮ ሸንቃጣ ነኝ። እስኪየኝ እንደኔ ያለች ሚስት ታገኛለህ ወይ እስኪየኝ እያለች ምን ቀምሰሽ ነው የመጣሽው እስከሚል ድረስ ዛሬ አብርሽ በእውነት ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። አሁንም በድጋሚ መጥቼላችኋለሁ። እውነት አላስቻለኝም ሩታን አይቼ ማለት ነው። ለምን አብረን አንስቅም? ዛሬ እንደ ሩታ ያሳቀኝ የለም በእውነት። ያቺ ደግሞ መጣች በመጨረሻ ማለት ነው። ነገር ግን ቪዲዮ ተቋርጧል። ለነገ ነው እሱ ደግሞ በጣም ነው የተገረምኩት። ማርያምን ሩታ ዛሬ አብርሽን አሽኮረመመችው እኮ። ፈራህ እንደ አብርሽ ኪሎ ጨመረ። ምግብ እየበላሁኝ እኮ ነው ምናምን ትለዋለች። ምን አብርሽ ዛሬ ነው ገና አብርሽ የተገኘው። ተገኝተሃል። ሰራችላችሁ ማርያምን። ምርጥ ተዋናይ ሩታ ሰራችላችሁ። የምሬ ነው ምላችሁና ይገርማል በጣም። የዛሬው ቪዲዮ በጣም ነው ያሳቀኝ። እኔ ምርጥ ተዋናይ ሆነሻል። ይመች። ወይኔ ወይኔ። በደህናሽ ነው ወይ አላብርሽ? በደህናሽ ነው ወይ? አዎ በደህና ነው። ሲጀመርም እኮ ያችን እየፈተነቻት ነው አንተና የፍች ምናምን ስትልህ የነበረው አባቴ። ያችን እያየቻት እየፈተነቻት ነበር ማለት ነው። ደግሞ ዛሬ ያቺ እንዴት ሆና እንደመጣች አይታችኋል። ትንሽ ቪዲዮም ቢሆን መግቢያው ላይ አለ። ወይ አለ እንደሷ ምን ስርዓት ያለው ልብስ ለብሰሽ አትመጭም ሄርሜላ ተብዬዋ ማለት ነው። እንደሷ ማለት እንደዚህ ቀሚስ ጉርዲ ምናምን ነገር ለምን ለብሰሽ አትመጭም? እዚህ ጋር ቁንጣ። እኔ እኮ ግርም ነው የሚለኝ አንዳንዴ። የምሬን ነው። እኔ ሄርሜላ ትገርመኛለች። ዛሬ ከሚስቱ ጋር ነው እናቴ። አንቺ ዘው እያልሽ ስትመጪ እሱ ደግሞ ከሚስቱ ጋር ነው። ገባሽ ሄርሜላ? ለማንኛውም ሩታ ምርጥ ተዋናይ መሆንሽን አሳውቀሽና ከዚህ በኋላ እንዲያልተጣላችሁ ያው ጠንቅቀን እናውቃለን። በዚህ አጋጣሚ እንትና አብርሽና ሩታ አልተጣሉም። አትስሉ። የምሬ ነው የምላችሁ። ስራ ነው። ስራ መሆኑን ደግሞ የበለጠ አሁን ላይ ሩታ እያሳወቀችን ነው ያለችው ማለት ነው። ገባችሁ? ስለዚህ ስራ ስለሆነ የሚሰሩት ምንም አትበሉ ልላችሁ ፈልጋለሁ። በዚህ አጋጣሚ ጥሩ ስራ ነው እየሰሩ ያሉት እና ይመቻችሁ ማለት ነው። አልተጣሉም። ኦኬ፣ ስራቸውን እየሰሩ ነው እነሱና የሩታ ግን በጣም በቃ ምርጥ ተዋናይ። ይመች። አንደኛ ተዋናይ ሆነሻልና ይመች። ግን የፊልሙ ስም ቢወጣለት ጥሩ ነበረ። እስካሁን ግን የፊልሙን ስም ሳታወጡለት በመቅረጣችሁ በጣም ተናደናልና የፊልሙን ስም ብታወጡለት አሪፍ ነበር። የፊልም ስም ቢወጣለት እንዲሁም ፊልሙ ይመረቅ ነበር ማለት ነው። ይሄ ፊልሙ የጀመራችሁት ፊልም ስም ብታወጡለት አሪፍ ነበር እስካሁን ድረስ። ምክንያቱም ይመረቅ ነበር ማለት ነው ብዬ አስባለሁና ግን የፊልሙ ስም አላወጣችሁለትም እስካሁን እና የፊልሙ ስም አልነገራችሁንም። ለማንኛውም ይመቻችሁ። ጥሩ ስራ ነው እየሰራችሁ ያላችሁት። ተዋናይ አብርሽ፣ ተዋናይ ሩታ፣ ተዋናይ ሄርሜላ፣ ተዋናይ አቤላ። ኦ ማይ ጋድ እቤት ምርጥ ተዋናይ ናችሁ። ይመቻችሁ። አንደኛ ተዋናይ ከሴት አንደኛ ተዋናይ ሩታ፣ ሁለተኛ ተዋናይ ሄርሜላ፣ ከወንድ ተዋናይ አንደኛ አቤል፣ ሁለተኛ አብርሽ። ኦ ማይ ጋድ ይመቻችሁ። ጥሩ ነው። ህዝቤ ይንጫጫል በተራው። እናንተ ስራችሁን እየሰራችሁ ነው እናቴ።
ህዝቡ ይንጫጫል። እናንተ ሺ ኢዝ ወርክ ኦኬ ኢዝ ወርክ አንደርስታንድ ሺ ኢዝ ወርክ አብርሽ ኤንድ ሩታ ኤንድ ሄርሚላ ኤንድ አቤላ ሺ ኢዝ ዘ ወርክ ሰምታችኋል። እየሰሩ ያሉት ስራቸውን ነው። እናት ያትንጫጩ። አሁን ገና እየገባችሁ ነው መሰለኝ ልቅንስ እንጂ በፊት ግን አልገባችሁም ነበር። አሁን ግን እየገባችሁ መሆን አለበት። ለሁሉም እኮ አሪፍ ነው። ሄርሚላም እየሰራች ነው፣ እያገኘች ነው። አቤላም እየሰራ ነው፣ እያገኘ ነው። ገባችኋ? ይሄ ስራ ሲሰሩ ሁሉም ተጠቃሚ ነው እየሆኑ ያሉትና እነሱ ከካሜራ ጀርባ ሀቢ ናቸው። ምንም ችግር የለባቸውም ልላችሁ ፈልጌ ነው። ካሜራ ላይ ነው ብቻ ነው እንጂ ከካሜራው ሲዘጋ ሁሉም አንድ ላይ ተሰባስበው ሀቢ ናቸው። ወላ ሩታና ሄርሚላ እንኳን እንደዚህ አይሆኑም ከካሜራ ጀርባ ልላችሁ ወዳለሁ። ምክንያቱም ሽላቸውን እየሸሉ ነው። አታስቡ፣ አትጨናነቁ። አብልሽ እንግዲህ ሚስትሽን ተቀበል፣ ሚስትን ተቀበል። እሺ ሚስትን ተቀበል እባክህ። ለምን ልትል ነው ደግሞ ተመለሰችልህ? ለምን ልትል ነው? እሺ የኔ ቆንጆ የኔ ፍቅር ነይልኝ ብለህ ሚስትህን መቀበል ነው እንጂ እያመንኩሽ አይደለም ነው ያልሽው። እያመንኩሽ አይደለም፣ ቅመሽ ነው የመጣሽው ምናምን ተመትል። ኦኬ እኔ ማር ነይልኝ ብለህ ተቀበላት። ኦኬ ሰምተሃል? እንደዛ ነው የሚያምረው እንጂ ዝም ብሎ እኔ አላመንኩሽም እያመንኩሽ አይደለም ምናምን አይሆንም። ይሄ የኔ ውድ በልና ተቀበላት። በቃ የኔ ውድ ብለህ ተቀበላት። አይደለ ወንዶች? እና ይሄን ነው የምላችሁ። እንግዲህ እናንተ ደግሞ ሀሳባችሁ ሩታ የተመቻቻችሁ ውስጥ የሀሳብ ስጡበት። እኔ ዛሬ ሩታ ተመችታኛለች። የተወነዋት ስራ በጣም ደስ ይላል። በቃ አብርሽን እንዴት እንዲያሽኮረመመችው ምናምን ነገር ተመችታኛለች። ይመችሽ፣ ቀጥይበት። እሺ አስቀሽናል። ነገም እንደዚህ አስቂኝ።